ፊት ለፊቴ ላይ የምታዩቸው 8 አይነት የተለያዩ ገመድ አልባ የሴኩሪቲ ካሜራዎች ናቸው። እነዚህ ካሜራዎች ለተለያየ አገልግሎትና ለተለያየ ከባቢ ዲዛይን የተደረጉ ናቸው። እያንዳንዱን ካሜራዎች እናያለን። በፍጹም የማትገምቷቸውም የሴኩሪቲ ካሜራዎች አሉ። እንዳደነግጡ። በመጀመሪያ የአምፖል የሴኩሪቲ ካሜራ ላሳያችሁ። ይህ ካሜራ የአምፖል አቃፊ ላይ የሚታሰር ሙሉ ለሙሉ በመብራት የሚሰራ 360 የሚሽከረከር ድምፅ የሚያስተላልፍ አምፖል ላይ የሚታሰር የደህንነት ካሜራ ነው። ሁለተኛው ካሜራችን የሚሆነው የመኪና ዳሽ ካሜራ ነው። ይህ ካሜራ መኪና ላይ የሚገጠም መኪና ውስጥ ያለውን ከመኪና በስተጀርባ ወይም ደግሞ ፊት ለፊት ላይ ያለውን ነገር የሚያሳያችሁ የሴኩሪቲ ካሜራ ነው። ለመኪና አገልግሎት የምትፈልጉ ከሆነ ዳሽ ካሜራ መጠቀም ትችላላችሁ። በሶስተኛነት ቡሌት ካሜራ ተብለው የሚታወቁትን እነዚህ ፊክስድ አንድ ቦታ ላይ ተገጥሞ ፊት ለፊት የሚያዩላችሁን የሴኩሪቲ ካሜራ አይነቶች ናቸው። እነዚህ አይንቀሳቀሱም፣ አንድ ቦታ ላይ ፖዚሽን ይደረጋሉ። በሚገጠሙበት ሰዓት አጀስት አድርጋችሁ ማስቀመጥ ትችላላችሁ። አንዴ ከተገጠሙ በኋላ ግን ያለውን ነገር ፊት ለፊት ቀጥታ ነው የሚያሳያችሁ። በስልካችሁ ሞኒተር ማድረግ አትችሉም። ሰፊ ቦታ መሸፈን የሚችሉ ቡሌት ካሜሮች ተብለው ይታወቃሉ። ፊክስድ ካሜሮችን ካየን በኋላ ደግሞ በቀጣይነት የምናየው ፒቲዚ ተብለው የሚታወቁ የሴኩሪቲ ካሜራዎች ናቸው። ለቤት ውስጥና ለውጭ አገልግሎት የሚሆኑ ፒቲዚ የሚለው ቃል ፓን ቲልት ዙም የሚል ፊቸር ያካትታል። ያ ማለት 360 የሚሽከረከሩ ሌንሳቸው ከፍና ዝቅ እያለ ያለውን ነገር ኮንትሮል የሚያደርግላችሁ፣ ከዛ በተጨማሪ ደግሞ ዙም እያደረጋችሁ በስልካችሁ መከታተል የሚያስችሏችሁ የሴኩሪቲ ካሜሮች ናቸው። እነዚህ ሁለቱ የአይሙ ምርቶች ናቸው። ፒቲዚ ሴኩሪቲ ካሜሮች የሚያስፈልጉት ብዙ ጊዜ እየተሽከረከረ ዙም እያደረጋችሁ ያለውን ነገር እየተንቀሳቀሰ እንዲቀርጽ የምትፈልጉት ሴኩሪቲ ካሜራ ከሆነ ፒቲዚን ካሜራ ትጠቀማላችሁ። በመቀጠል የምናየው መልታይ ሌንስ የሴኩሪቲ ካሜሮች ነው። ይህ ማለት ከአንድ በላይ ካሜራ ወይም ከአንድ በላይ ሌንስ አብረው ያካተቱ ማለት ነው። ለምሳሌ እዚህ ጋር የምታዩት 2 ካሜራ በአንድ የያዘ ነው። እዚህ ጋር የምታዩት ደግሞ 3 ካሜራ ወይም 3 ሌንስ በአንድ ላይ ያካተተ ነው። ይህ መልታይ ሌንስ። እዚህ ጋር የምታዩት ደግሞ 4 ሌንሶች በአንድ ላይ ያለው የሴኩሪቲ ካሜራ ነው። እዚህ ጋር ይሄ ከስር ያለው ሮቴት የሚያደርግ ይሄ ደግሞ ሮቴት እያደረገ የሚቀርጽ ነው። እነዚህ የሴኩሪቲ ካሜሮች መልታይ ሌንስ ወይም ደግሞ ዱዋል፣ ትሪፕል እና ኳድሪፕል ሌንስ ያላቸው የሴኩሪቲ ካሜሮች ተብለው ይጠራሉ። እነዚህም ብዙ ጊዜ ሰፊ ቦታ ለማካለል 2-3 ካሜሮችን በአንዴ ማስገጠም ሳይጠበቅብን በጣም ረዘም ያለ ወይም ደግሞ ሰፋ ያለ ቦታዎችን ማካለል የምንፈልግ ከሆነ እነዚህን የሴኩሪቲ ካሜሮች እንጠቀማለን ማለት ነው። እስካሁን ያየናቸው ካሜሮች ከተመቻችሁ ላይክ እያደረጋችሁ፣ በቀጣይነት የምናየው ደግሞ ሚኒ ካሜሮችን ነው ወይም ደግሞ ሂድን ካሜሮች ተብለው ብዙ ቦታ ይታወቃሉ። እነዚህ የሴኩሪቲ ካሜሮች እንደምታዩት ብዙ ቦታ ላይ ልጥፍ እያለ በጣም ሳይዛቸው ቀነስ ያለ ከዛ በተጨማሪ ደግሞ በድብቅ ነገሮችን እንዲቀርጹ የሚፈለጉ የሴኩሪቲ ካሜሮች ናቸው። እዚህ ጋር የምታዩት የዩኤስቢ ወይም ደግሞ ኮምፒውተር ላይ የቻርጀር ቦክስ ላይ የሚሰኩ የሴኩሪቲ ካሜሮች ናቸው። እችኛዋ ደግሞ ማግኔቲክ ናት። የሆነች ቦታ ተለጥፋ አንድን ቦታ ሞኒተር የምታደርግላችሁ ናቸው። ድብቅ እና ወይም ደግሞ ሂድን ሆነው ካሜሮች እንዲቀርጹ የምትፈልጉ ከሆነ እነዚህን ሚኒ ወይም ሂድን ካሜሮችን ዩዥዋሊ የምትጠቀሙት። በሰባተኝነት ደግሞ የምናየው ሶላር ሴኩሪቲ ካሜራዎችን ነው። እዚህ ጋር የምታዩት እንግዲህ ሶላር ፓናል ነው። እዚህ ጋር የምታዩት እዚህም ጋር የምታዩቸው ሶላር ሰፖርት የሚያደርጉ የሴኩሪቲ ካሜሮች ናቸው። እነዚህ ሶላር ሴኩሪቲ ካሜሮች የመብራት ችግር የሚኖርባችሁ ከሆነ የሚቆራረጥባችሁ ከሆነ ወይም ደግሞ መብራት በጠፋ ሰዓት ምንም አይነት ነገር ሳይቋረጥባችሁ መከታተል የምትፈልጉ ከሆነ የሶላር ፓናል ካሜሮችን መጠቀም ትችላላችሁ ማለት ነው። አብዛኞቹ የሴኩሪቲ ካሜሮች በሚባል ሁኔታ በኤሌክትሪክ ብቻ ነው ሰፖርት የሚያደርጉት። እዚህ ጋር ፊት ለፊት የምታዩቸው ፕላስ ይኸኛው ደግሞ ኤአይ ሆንተን ተብሎ የሚጠራው የሶላር ፓናል የሴኩሪቲ ካሜሮች ናቸው። በሰባተኝነት የምናገኛቸው ደግሞ ሶላር ሰፖርት የሚያደርጉ የሴኩሪቲ ካሜራዎችን ነው። በስምንተኝነት የምናገኘው ባትሪ ሴኩሪቲ ካሜራዎችን ነው። እዚህ ጋር የምታዩት ካሜራ ምንም አይነት ኤሌክትሪክ ባይኖራትም እስከ ሳምንት እስከ 15 ቀን ብቻ ውስጧ ላይ ባለ ባትሪ መስራት የምችልናት ብዙ አይነት የባትሪ ታይፕ ካሜሮች አሉ። እዚህ ጋር የምታዩቸው ባትሪ ባካፕ አላቸው፣ ግን ብዙ ጊዜ የኤሌክትሪክ ወይም ደግሞ የሶላር አክሰስ ይፈልጋሉ። እቺ ካሜራ ከራሷ ጋር የሚመጣ ሶላር ፓናል አላት። አብዛኞቹ ባትሪ ካሜሮች በሶላርም በኤሌክትሪክም መስራት እንደሚችሉ ተደርገው ዲዛይን የተደረጉ ናቸው። ለውጭ አገልግሎት ለውስጥ አገልግሎት ይሆናሉ። የመብራት መቆራረጥና ፕላስ ደግሞ ረጅም ጊዜ ያለምንም ኬብል መጠቀም የምትፈልጉ ከሆነ ባትሪ ካሜሮች ምርጫችሁ ይሆናሉ። እነዚህ ካሜሮች እንደ ተጠቃሚውና እንደሚገጠሙበት ቦታ የተለያየ ይዘት ሊኖራቸው ይችላል። እስኪ እናንተ ከነዚህ ካሜሮች ውስጥ ማስገጠም የምትፈልጉት ካለ ኮሜንት ሴክሽን ላይ ጻፉልኝ። እኔ ፐርሰናሊ የምወደው የሚመቸኝ ካሜራ ይህ አይሙስ ኤልፒቲ የሚባል ሶላር ካሜራ ነው። ባትሪ ባካፕም አለው። እስከ ወር ድረስ መቆየት የሚችል ዱሬብል የሆነ የሴኩሪቲ ካሜራ ነው። የእናንተ ሀሳብ ካለ ወይም የምትጠቀሙት ካሜራ ካለ ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።